እናንተ አሁን ትልቁ ችግር እየፈጠራችሁ ያላችሁት ነገር ምንድነው? አንድ በኩል ህገ መንግስቱን ትጠቅሳላችሁ፣ በሌላ በኩል ደግሞ ህገ መንግስቱ ጋር የሚቃረን ነገር ታደርጋላችሁ። ኦኬ፣ ወደ ጥያቄ ስመጣ በሚቀጥለው አቶ ይርታቸው እንድታስተካከል የምፈልገው ወይም እንድትነግረኝ የምፈልገው አሁን ባለው ሁኔታ ፋኖች ከመንግስት ጋር የተታኮሱ ነው። ጦርነት ይቁም የሚለው ትላንት የተደረገው በበይነ መረብ የተደረገው ሰላማዊ ሰልፍ ዘመነ ካሴ ተሳትፎበታል። ድምፁን እናሰማለን። በሰዓቱ የተናገረውን ነገር አሰማችኋለሁ። እንዴት አየው? የፋኖ አቋም ነው ይሄ ጦርነት ይቁም የሚለው? ኖ የፋኖ አቋም አይደለም። በቃ ዞሮ ሲመጣ ትነግረኛለሽ፣ ችግር የለውም። ብሩክ ዛሬ በጣም አዳዲስ ሰዎች ነው የተዋወቃችሁ ያላችሁት። እንኳን ደህና መጣ። ከዚህ ቀደም መታሳብ የምታውቅ አይመስለኝም፣ ወይ በኦዲዮ ገብተህ ሊሆን ይችላል። የቤቱን ህግ ታውቃላችሁ። ስለ ጨዋነታችሁ ከልብ አመሰግናለሁ። አንዳንዶች ያው ምናልባት ዞሮ እስኪመጣ ድረስ ወይ ቪዲዮ ማጥፋትም ትችላላችሁ፣ ጋደም ማለትም ትችላላችሁ። እንደ ወንድሜው ቪዲዮ አንደኛው ተናግሮ እስኪጨርስ ድረስ ማድመጥ አለባችሁ። አጸያፊ ንግግር አናስተናግድም። ሀገራችን ላይ በሚሆኑ ነገሮች ኢትዮጵያውያን እንደመሆናችን መጠን ሀሳባችንን ነው የምናንሸራሽረው። ሌላ ውክልና የለንም። ያነሷቸው ነገሮች ሰምታል ብዬ አስባለሁ። እስኪ ከትላንትናው ሰልፍ እንጀምርና አይተኸዋል በኢንተርኔት የተደረገውን የሰላማዊ ሰልፍ? አዎ ቴዲዬ፣ መጀመሪያ ሁላችሁንም ሰላም ማለት ፈልጋለሁ። ይህንን ቻንስ ስለሰጠኝ ደግሞ በጣም አመሰግናለሁ። ከዚህ በፊት አስገባኝ ብዬ ነበረ በሆነ በኤርትራ ጉዳይ እንደዚህ እየተወራ ስለነበረ ቢዚም ስለነበርክ ሰውም ስለነበረ ጊዜ ስላልነበረ ትንሽ ጊዜ አላገኘህልኝም። ዛሬ ግን ቻንሱን ስላገኘው በጣም ደስ ብሎኛል። ምንድነው ይሄ አሁን ትላንትና የነበረው ጦርነቱ እንዲቆም ሰላማዊ ሰልፍ የነበረው ትክክል ነው። ይሄ ማለት ከጦርነት የምናገኘው ነገር ምንም ነገር የለም ቴዲ። ብዙ ሰው ይሞታል፣ ይወጣል፣ አይመለስም። ስንት ወጣት በወጣበት በሄደበት ቀርቷል። በኤርትራም በእኛም በኢትዮጵያ ማለት ነው። ከረጅም ጊዜ ጀምሮ ጦርነት እየተደረገ ባለፈው የነበረው ይሄ 6-7 ዓመት ግን የሆነ ትንሽ በቃ ቆሟል። ካሁን በኋላ በሰላም በፍቅር እንሄዳለን የሚል እንትን ነበር፣ አስተሳሰብ ነበረ በኤርትራ ህዝብ ማለት ነው። እና በጣም ያው ተከታትለው ከሆነ ያኔ እርቅ በመጣ ጊዜ ህዝቡ እንዴት ግልብጥ ብሎ አስመራ ላይ የነበረ ህዝብ ኢትዮጵያ ላይም እንደዛ ማለት ነው አይታል ማለት ነው። እና አሁን በቅርቡ እየተነሳ ያለው ደግሞ ቀላል አይደለም ማለት የሆነ እንዲሁ ዝም ብለን እናየዋለን። እየተራገበ ነው፣ ኢንተርኔት ላይ በጣም እየተራገበ ነው። የትም ቦታ ስትሄድ ስለዚህ ብቻ ነው የሚነሳው ማለት ነው። ግማሹ ደጋፊ መንግስት ሆነው፣ ግማሹ ጦርነት በቃ መነሳት አለበት እንደዚህ በቃ መውሰድ አለብን በባህር በምናምን እየተባለ ይነሳል ያለው። እና እኔ ምንድነው ቴዲ ምን አለ መሰለ ባህር እንዲህ ከባህር አለን። አዎ ከኢትዮጵያ ጋር በፍቅር ሰርቶ መቀየር አብሮ ማደግ ይሄ የኤርትራ ህዝብ ምንም ጥያቄ የለውም፣ በጣም ይፈልጋል። እኔ ፐርሰናል ከራሴ ጀምሬ በብዙ ስራ እገናኛለሁ። አሁን እዚህ ባለውበት ቦታ ላይ ከኢትዮጵያን ወገኖች ጋር ጓደኞች ጋር በብዙ ነገር ማለት ነው። እና አብሮ መልማት አብሮ ማደግ ኦፍኮርስ ለእኛም በጣም ቅርቧ ኢትዮጵያ ነች። ኤርትራዊ ነህ? ኤርትራዊ ነኝ። ቴንክ ዩ። እኔ እኮ ኢትዮጵያ ይመስለኛል እና ትንሽ ግራ ገብቶኝ ነበር። እና በጣም እንደዚህ ኢትዮጵያም ተጠቅማበት ለጅቡቲ 2 ቢሊዮን በአመት ወይ 2.5 ቢሊዮን ታጠፋለች ምናምን ይባላል። እኔ አንድ ነገር ልንገርህ ቴዲ፣ ለምን 1 ሚሊዮን አትሆንም? ቢሊዮኑን 1 ሚሊዮን ከፍለው ኢትዮጵያ ትጠቀም፣ ዋንነቱን ምናምኑን ህጉን አሟልታ ሌላ የምናገኘው ብዙ ነገር አለ። ያው ህዝብ ይሰራል፣ መኪኖች ይሰራሉ፣ ሸቀጥ ይደረጋል፣ ከዛ ብዙ ትርፍ ስላለ ማለት ነው። ዝም ብሎ ይዘው ቁጭ ማለትም እኛም ፍላጎት የለንም። ምንድን ነው እንዲህ በቃ በፍቅር በሰላም ዋንነቱን ህጋዊነቱን ሁሉንም ነገር አምነ
በትንሽዬ ብር እኔ በእርግጠኝነት ነው የምልህ ከ1991 እኔ በፈረንጆች ነው የምቆጥረው ከ1991 ኤርትራ ማለት ነው ያው ከደርግ ያው እንትን እንደተባለ ጦርነቱ እንዳለቀ እነመለስ በነበሩበት ጊዜ ክርስቶስን ነው የምልህ እስከ 97 5 ሳንቲም ፔን አይከፍሉም ነበር እነመለስ። ይኸው ኤሪቲቪ ላለ ውሸታም ነው የሚል ካለ ይምጣ። በነፃ ነበር የሚጠቀሙት። ጦርነቱ ይሄ በባድመ በምናምን ከተነሳ በኋላ ነው ነገሮች ከዛ ወደ ሌላ ነገር አመሩ። አይ ይህንን በቃ በሌላ እንጠቀማለን ብለው እነመለስም ወደ እንትን ሄዱ ማለት ነው፣ ወደ ጅቡቲ ሄዱ ማለት ነው። ከዛ በኋላስ እርቁ ከመጣ በኋላ ትላንትና ኢትዮ ኤርትራ ይሄ በትግራይ ጦርነት የነበረው ይሄ ሁሉ መሳሪያ ምናምን በየት በኩል ነው የሚገባው የነበረው? ወደቡን በነፃ እኮ ነው የሚጠቀሙበት የነበሩት። ይኸው እናንተ ስለማትከታተሉ ነው እንጂ የኤርትራ እንትን ላይ ከሄድክ ይናገራሉ ባለስልጣኖቹ። እኛ አልከለከልንም፣ ትላንት የሚገባው የነበረው በነፃ ከፍለዋል እንዲህ ይለዋል። እራሳቸው ኃላፊዎች እኮ ናቸው። አሁን ለማምለጥ ግን ይሄ የውስጣዊ ችግርህን ወደ ሌላ ለመደፍደፍ ስትፈልግ ይሄ ጥያቄ የኢትዮጵያ ሕዝብ ጥያቄም እንዳልሆነ በእርግጠኝነት እኔ አውቃለሁ። ይኸው አንዳንድ ሰዎች አሉ፣ ግን አብዛኛው የኢትዮጵያ ሕዝብ እንደዚህ እኔ እንደምናገረው በፍቅር በሰላም ተባብሮ አብሮ ማደግን ነው የሚፈልገው፣ ጦርነትን አይፈልግም። አሁን እነ ኤሜሬት እንደምትከታተለው ገብተዋል። ይሄ የውጭ ኃይልም በውጭ ምናምን ይጎተጉቱና እሱም ካለበት ውስጣዊ ሁኔታ ፕራይም ሚኒስተር አብይ አህመድ ማለት ነው ለማምለጥ ስለሚፈልግ ይመስለኛል ሰውን ለመቀቀል ይፈልጋል። አሁን በኤርትራ በኩል የኢትዮጵያን ይሄን ይገባኛል ይሄ የኔ ነው ብሎ ጦርነት እየጎሰጎሰ አይደለም መንግስት ኤርትራ ገብቷል። ምንም አንዳንድ ጊዜ ነው ያው ወጥተው መልስ የሚሰጡት። በየቀኑ ግን ፋና ላይ ሂድ ኢትዮጵያን ቴሌቪዥን እንዳለ ሚዲያ አማርኛ በደንብ ስለመከታተል እከታተላለሁና ስትሄድ እንዲህ ላይክ ስለማረገው እንትናቸውን ይሄ ፔጃቸውን የሆነ ነገር ፖስት ሲያደርጉ ይመጣል ፊት ለፊት እኔ ጋርና የምታየው በቃ ስለ ባህር በር ስለ ጦርነት አሁንስ ማን ይሞት? ለምንድን ነው ማናስበው? ለምንድን ነው ነገሮችን እንትን የምንለው? ወደ ሌላ ነገር ለምን እናስባለን? አሁን ትናንትና 1 ሚሊዮን ከምናምን ሰው ሞቷል ተብሎ ይነገራል አይደል? ይሄ በትግራይ በጦርነት ይሄ ትክክል ነው? ትክክል አይደለም። እዛም ያለቀው ወገኖቻችን ናቸው። በሁሉም ቦታ ማለት በሁሉም ዘር ውስጥ ያሉት በአማራም በለው በኦሮሞም በለው በትግራይም በለው ያሳዝነኛል። እኔ ያ እንደገና አዲስ ሆኖ እንደገና አሁን እንዲመጣ አልፈልግም። ለምን ካልከኝ በፍቅር ግን አይ እንደዚህ ነው በእርግጠኝነት በፍቅር ይሄን እንደዚህ እንጠቀማለን ብለው ቢጠይቁም እኮ እሺ ነው የሚለው ይመስለኛል የኤርትራ መንግስት። ቢኮዝ ካልከኝ ከነበረበት ከዚህ በፊት ጋር በነበረው 8 ዓመት እነመለስ በነፃ ይጠቀሙት የነበሩትን እንደገና አሁንም ደግሞ በቅርቡ ጦርነቱ ላይ በመጣ ጊዜ ይሄ ሁሉ ነገር ሲገባ ራሳቸው እኮ ተናግረዋል። የኢትዮጵያ መንግስትም ተናግረዋል። ሶሪ ሰዓት እንትን ብሏል፣ ይቅርታ አድርግልኝ፣ ጠብቄ ይመለሳለሁ። ቴንክ ዩ። በጣም ጨዋ ነው ስለሆነ ነገር በጨዋነት ማሳበን የምትሰጠው። ስለዚህ ጨዋ እንደመሆነ መጠን ለአንተ ሀሳብ የሚሰጡ ሰዎችም ሳይወዱ ግዳቸው በጨዋነት እንዲሰጡ ነው ማድረገው። እሱ የኔ ኃላፊነት ነው። ከልብ ነው የማመሰግነው ለዚህ ጨዋነት። ቴንክ ዩ ብራዘር። የኤርትራ ተወላጅ ነው። በተለይ በባህር ጉዳይ አስመልክቶ የተናገረውን ሰምታችኋል። የመንግስት ደጋፊዎች ናቸው። በኤርትራ በኩል ቢያንስ ለጅቡቲ የሚከፈለውን $2 ቢሊዮን በየዓመቱ የሚከፈለውን እንኳን ባይሆን ግማሹን እንኳን ከፍለው እንኳን እንዲጠቀሙ ግማሹን እንኳን አይደለም ሲናገርም ሰምታል። እዚህ ጋር እንደው በነፃም እስከ መጠቀም ደርሰው ነበር። ሩቡን እንኳን ከፍለው በፍቅር ስለመጠቀም አንድ ፕሮፖዛል አላቀረቡልንም ይላሉ። ስለዚህ አንተ የምንደግፈው መንግስት ከኤርትራ ጋር ጦርነት ነው የሚፈለገው ወይስ ደግሞ ጦርነቱ አቴንሽን ዳይቨርት ማድረጊያ ነው ወይስ ለኤርትራ ኦፊሻሊ ያቀረበው ጥያቄ አለ? በዚህ አጋጣሚ ኮመንት ለሚያላችሁ ሰዎች በዚህ መሳተፍ ትችላላችሁ። በኮመንት የኢትዮጵያ መንግስት ኦፊሻሊ ለኤርትራ ያቀረበው የባህር በር በመጠቀም አኳያ ኦፊሻል ጥያቄ አለ ወይስ ቀጥታ ዋር መንጎራው ነው ወደ ጦርነት ስለመግባት ነው ጦርነት በተለያዩ ሚዲያው ሲያስደንቅ የሚለው? ይህን ያነሳውና ያንተ ምላሽ። ኦፒዲዮ ፕላስ አባው ይሰማል? ይሰማል ቴዲ ይሰማል። እሺ ከቤቱ የተነሱትን ሰምታል? እስኪ ሄድባቸው። አየ ወንድሜ አሁን ያነሳው የኤርትራ ህዝብ እና የኤርትራ መንግስት እኮ ከአብይ በላይ ጥሩ ነገር እየሰራለት እኮ የለም። እኛ እኮ የኤርትራ ህዝብ እኮ ከእስር ቤት እኮ ነው ያወጣን እኮ
መንግስትም ጨምረን ማለት ነው። ኢሳያስ የሚባለው እኮ ጉድጓድ ውስጥ የነበረ አብይ ቆፍሮ እኮ ነው ያወጣው። መመስገን አለበት እኮ አብይ። እንዳውም የኢትዮጵያ መንግስት ህወሓት እኮ ነው የኤርትራ ህዝብ ዓለም ላይ እንዳይኖር፣ ዓለም ላይ ብቻ አይደለም ኢትዮጵያ ውስጥ ያለው ንብረት እኮ ነው የዘረፉት እኮ ቲፒኤልኤፍ ማለት ቲፒኤልኤፍ የሚባለው እኮ የኤርትራ ህዝብ እኮ እኛ ቲፒኤልኤፍ የምንጥለው እኮ እኛና የኤርትራ ህዝብና የኢትዮጵያ ህዝብ አብረን እንዳይኖር ነው ያደረገን ብለን እኮ ነው እኛ ቲፒኤልኤፍ የምንጥለው ማለት ነው። የቲፒኤልኤፍ እኮ የግለሰብ የሆነ ኤርትራዊ ስለሆነ ብቻ ንብረት እኮ ነው የዘረፉት ኢትዮጵያ ውስጥ ያለው ንብረት ማለት ይህ ይጠቅማል። ይሄ አሁን የኤርትራ ህዝብ እንደዚህ ማድረግ የኤርትራ ህዝብ እኮ አብይ የመጣ በኋላ እኮ ነው ነፃ ያወጣው ኢትዮጵያ ውስጥ ሳይሆን እንደ ዓለም ራሱ ማለት ነው። አሁን ኢትዮጵያ ውስጥ የኤርትራ ህዝብ እንደፈለገ ይኖራል። አሁን ኢሳያስ ጋር የሆነ ነገር ከተፈጠረ ማለት የኤርትራ ህዝብ እርግጠኛ ሆኜ ለወንድሜ የምናገረው ማለት አብይ ኢትዮጵያ መንግስት ጋር እንደሚሆን ነው እኔ የምናውቀው። መንግስቱም እንደዛ ነው የሚያውቀው። ህዝብ ከኢሳያስ በላይ አብይ ይወዳሉ። ይሄ እርግጠኛ ሆኜ ነው የምናውቀው ማለት ነው። ይሄ ሽማግሌ ኦሮሞማ እኮ ነው የሰደበው። ብራዘር ምን ሆኖ ነው? ብሔር እኮ ነው የሰደበን እኮ፣ ኩሽ እኮ ነው የሰደበን እኮ፣ ሶማሌ አፋር ሁላ እኮ ነው የሰደበው እኮ። ይሄ ሽማግሌ እኮ እኛ እኮ ይሄ ሽማግሌ በእነሱ ምክንያት መሞት የለብም ብለን ቲፒኤልኤፎች ሊያጨበርበሩ ስለሆነ ባለፈው እንደ የመጀመሪያ እሱ ጋር ነው ምን ብሎ ተሳደበ? ስድቡ ምን ነበር? ኦሮሞማ ብሎ እኮ ነው የኦሮሞማ መንግስት እኮ ነው አለ። ኦሮሞማ ይወክላል እኮ። ስድብ ነው እንዴ እሱ ታዲያ? እና እንዴት ስድብ አልሆነም? ቴዲ በጣም ትልቅ ስድብ ነው እንጂ ማንነታችን እኮ ነው የሰድብ ነው። እመልስለታለሁ፣ ትሰጠኛለህ ጊዜ። እሺ ኢትዮጵያ ውስጥ ችግር የለም። ለምሳሌ ኢትዮጵያ ውስጥ ያሉ ፖለቲከኞች ኢትዮጵያውያኖች ራሳቸው እንዲህ እያሉ ይውላሉ። ትላልቅ ፖለቲከኞችም የኦሮሞማ መንግስት ነው እያሉ ባለጊዜነት ነው እያሉ ይናገራሉ። ኢትዮጵያውያን ወይም ደግሞ ኢቭን ሌሎችም ቢሆኑ እንደውም አቶ ኢሳያስ አፈወርቂ የተናገረው ነገር ምንድነው? የኦሮሞን ህዝብ የሚወክል አይደለም። ነገር ግን ድርጊቱ በመንግስት በኩል የተደረገ ያለው ነገር ይሄ በተለይ የኩሽና የሴም ህዝቦች በሚል ከፋፍሎ ህዝቡን ለመግዛት ያለመ ነው እና ይሄ ስልጣን ላይ ያለው ፓርቲ ግን የኦሮሞን ህዝብ የሚወክል አይደለም ብሎ ነው የተናገረውና ስድቡ ምን እንደሆነ ስላልገባኝ ነው። ይኸውልህ ቴዲ ኦሮሞ አይወክልም ነው። ኦሮሞማ መንግስት አይደለም። ኦሮሞማ ብሔር የሆነ ብሔር ነው። የኦሮሞማ መንግስት አለ። ይሄ የኦሮሞማ መንግስት ጦርነት ቀስቃሽዎች አለ። እንደዛ ነው እኔ የተረጎመኝ ማለት ነው። እና እሺ እሱ እንለፍ። አሁን እሱ እኮ አይደለም እኛ ጋር እሱ ጋር እኮ አይደለም ያ ቲፒኤልኤፍ ሁላ ትግሬ ሁላ ቲፒኤልኤፍ ነው ብሎ ባለፈው የጦርነት ጊዜ 76% ጌታቸው እንዳዳ ያስቀመጠ ማለት ነው። ሴት ሲደፈሩ ወንጀል ሲሰሩ የነበር የኤርትራ መንግስት ነው። ይሄ ማንም ሰው ያውቃል። ቲፒኤልኤፍ ግን ኤርትራ ህዝብ ላይ ነው ወንጀል እየሰሩ እንጂ መንግስት ብቻ አይደለም። አሁን የኤርትራ ህዝብ እንዴት ቲፒኤልኤፍ ጋር ሆኖ አብይ ላይ ኢትዮጵያ መንግስት ላይ የኢትዮጵያ ህዝብ ላይ ጉዳት ለማድረስ ፍላጎት እንዴት ይኖራል? ህወሓት እኮ መጀመሪያም ሲመጣ ሻዕቢያ ተጠቅሞ ነው ኢትዮጵያ ህዝብ መጥቶ ያስተዳደረው ማለት። አሁንም እነሱ ተጠቅሞ ገና መጥቶ ኦሮሞ ሊጨፍጨፍ ኦሮሞ ለማጨፍጨፍ ሌላ ብሔረሰቦች እንደዛ ሁለተኛ ጊዜ ማለት እንዴት በአንድ ጉድጓድ ውስጥ ሁለት ጊዜ ጉዳት ይደርስባል አንድ ግለሰብ ማለት በዚህ ቴክኖሎጂ ማለት። አሁን እኮ ኤርትራ እኮ ኢትዮጵያ ውስጥ አለ እኮ የኤርትራ ህዝብ ማለት ነው። ማንም እስካሁን የነካ ሰው የለም። ጉዳት እንዳይደርስባቸው እንዳውም ከኢትዮጵያ በላይ ነው ኢትዮጵያ ውስጥ የሚኖሩት ማለት ነው። እኛ ግን ያ በር ለመጠቀም አሜሪካ ፍቃድ መጠየቅ የለብንም። የኤርትራ ህዝብ ነው ተጠቃሚ የምንሆነው እኛ ነን። ኤርትራ ህዝብና ኢትዮጵያ ህዝብ ነው ተጠቃሚ የሚሆነው። እኛ ካልተጠቀምን ያ በር ምንም ዋጋ የለም። አብረን እንተጠቅማለን ሲል ለምንድን ነው የሚያሙት? የሚያማው እኮ እንደዚህ አይነት አሁን ቲፒኤልኤፍ ይመስለኛል እንጂ ማለት ነው። እርግጠኛ ሆኜ ነው ኤርትራዊ የሆነ ሰው አንፈልግም ማለት አይችሉም። አይችለውም፣ አያውቅማ፣ አይጠቅምማ ለእኛ ካልሆነ በስተቀር በዛ ዋ መከልከል አይችሉም። ትራንዚት ስቴት ናቸው። ወደብ በሌለው ሀገር መካከል ለመተላለፊያነት መጠቀም ትችላለህ። የዓለም አቀፍ ህግም አይፈቅድላቸውም። መተላለፊያ ይፈቅዱላል። ግን አንተ የምታቀርብላቸውን ኦፈር እኛ ይሄን እንስጣችሁ፣ ለምሳሌ የኢትዮጵያ አየር መንገድን ትርፍ እንስጣችሁ፣ እናንተ ደግሞ ወደብ ስጡን፣ ወይም ደግሞ የቴሌኮሙኒኬሽን ትርፍ ተጋሪ እናርጋችሁ፣ እናንተ ወደብ ስጡን ብትሉ
እምቢ ማለት አይችሉም። እንደ ጅቡቲ እየከፈላችሁ እንደምትጠቀሙት $2 ቢሊዮን ክፈሉ ማለት መብት የላቸው። እምቢ ማለት አይችሉም ወይስ አሁን ኢትዮጵያ በዛ እየተጠቀመች ነበር የደርግ ጊዜ። እኔ አሁን በብዛት እኔ ሀሳቤ በሌላ ነገር አትውሰድ። እኔ የምናወራው ማለት ነው ኢትዮጵያ በዛ መንገድ ውጭ ብቻ ነው እየወጣ የነበረ ማለት ነው። አሁን አንተ መጀመሪያ ይሄ የኢትዮጵያ በር እንዴት እየተዘጋ ለምን ተዘጋ፣ ማን ይጠቅማል ሚሊዮን ላይ ስንሄድ ማለት ነው። አሁን አንተ ቤት አስቀምጣ በር አንፈልግም የሚባለው የኢትዮጵያ ህገ መንግስት ቅድም እንደሚታነሳው ማለት በዛ ተጠቅማ ኢትዮጵያ ኤርትራ ከዓለም ውጭ ሆነች። የኤርትራ ህዝብ አገሩ ሄዶ መጎብኘት አይችልም። ኢትዮጵያ ውስጥ እንደፈለገ ይኖራል። የኤርትራ ህዝብ ኢትዮጵያ ውስጥ እየኖረ ያ በር ኢትዮጵያ መጠቀም የለም ብሎ ያምናል ብዬ እናምንም። እኔ እንደዛ እናምን። ለምን የሀገር ከዓለም ውጭ ናት። የዓለም የሆነ ከግል ባለሀብት የኤርትራዊ የሆነ ባለሀብት እዛ ውስጥ መጥቶ ኢንቨስት ማድረግ አይችልም። ኢትዮጵያ ውስጥ ነው ኢንቨስት የሚያደርጉት። ስለዛ ያ ቦታ እስረኛ የተሰበሰበ ቦታ ነው የሚሆነው እንጂ የኤርትራዊ ይሆናል አይደል ብዬ እናምንም። ከኤርትራ መንግስት በላይ የኢትዮጵያ መንግስት ለኤርትራዊ እየተሻለ ስለሆነ ማለት ነው። እና አብይ ኢትዮጵያ መንግስት ያቀረበው የፈለገ ነገር ይሄ ሰጠን እንቀበል ነው። ሰጠን እንቀበል ሲል የምትፈልጋችሁ ከኛ ሀገር ውሰዱ፣ እኛ በዛ ብቻ እንውጣ ነው። በዛ መንገድ ነው። በዛ ውጭ ሌላ መንገድ የለንም ነው። አይ እንደ ጅቡቲ $1 ክፈሉልኝ አላለም እስካሁን። ለምን በዛ ሰዓት ኢሳያስና አብይ ስምምነት የነበር ጊዜ ጥሩ ነበር። በዛ ሰዓት እንዴት እኔ ሳያስፈቀድ ኢሳያስ ጋር ትሄዳላችሁ ብሎ የተቃወማ እነ ደብረጽዮን ናቸው። እነ ደብረጽዮን ጋር ሆኖ እንዴት አንተ ለአንተ ነፃነት እየሰጠ ኢትዮጵያ መንግስት ማመስገን ያለብህ እንደፈለገ ኢትዮጵያ ከሀገሬ በላይ እየኖርክበት እንዴት እንደዛ አይነት ንግግር እንደምታወራ እኔ ግራ ገባኝና የቲፒኤልኤፍ ሀሳብ ነው ያንተ ሀሳብ ማለት ፈልጌ ነው። እሺ ቴንክ ዩ ኦፒዲዮ የላካችሁ ምናልባት ካላወቃችሁ እንድታውቁ ለማለት ያለው ሳስገባችሁ ተራችሁ ሲደርስ ቪዲዮ ማብራት ይኖርባችኋል። እሺ ወደ ብሩክ ደበሳይ ልምጣሽ። 7 ደቂቃ አለው ወንድሜ። ኦኬ ቴንክ ዩ ቴዲ። ቅድም ኦፒዲዮ የሚባለው ወንድማችን ቅድም ላነሳው ይሄ ሜይ 24 በዚህ አሁን በ2025 ፕሬዚደንት ኢሳያስ በተናገረው ንግግር ቅር ያላቸው የኦሮሞ ሰዎች ብዙዎች ሰዎች አሉ፣ እንደ ስከታተላቸው ማለት ነው። አጠር ባለ ግን እሱ ያለው ምንድን ነው መሰለ፣ ህዝቡ ይሄ የኤርትራ ህዝብ አሁን በባህር በምናምን ሲነሳ አንዳንድ ሰው እንደዚህ ይሄ ኦሮሞማ መንግስት አለ አይደለ ታች ላይ ራሱ ሜሴጅ ላይ ምናምን አንዳንድ ይሄ አንተ ምናምን ብሎ የሚሳደቡ ስድብ አለ ራሱ የኛ ሰዎች አሉ። እና ይሄ የኦሮሞን ህዝብ የሚወክል አይደለም። ቂም ይሄ የኤርትራን ህዝብ አሁን የሚመራው የኢትዮጵያን መንግስት የብልጽግና መንግስት የኦሮሞ ሰው ስለሆነ ይህን አስተሳሰብ ይዛችሁ እንትን እንዳትሉ በማለት ነው እንጂ ይሄ ኦሮሞማ ውስጥ ገብቶ እንደዚህ ለመከፋፈል ምናምን እሱ ከተናገረ በኋላ ብዙ ሰው ራሱ የኤርትራ ህዝብ መጥፎ ነገር ከመጻፍ ተቆጥቧል። ለምን ካልከኝ ይሄ ጥያቄ ይሄ እንትንስ ኦኬ ኦሮሞን አይወክልም፣ ይሄ የኦሮሞ ህዝብ ኦሮሞን ህዝብ የሚወክል አይደለም። በኤርትራ ህዝብ በኢትዮጵያ እንትን አሁን የሚወጡ መግለጫዎች ብዙዎቹ የኤርትራ ህዝቡነቱን ለመናገር ከፍቶታል። ብዙ ሰው ከፍቶታል ውስጡን። ለምን ካልከኝ በቃ ወደ ጦርነት ይሄ የኔ ነው፣ ይሄ ከ30 ዓመት በፊት ይቆጨናል፣ የኛ ነበር፣ እንደዚህ ነው ምናምን ብሎ የሚነሳውን ነገር እንዳለ ህዝቡ የኤርትራ ህዝብ እንደ አዲስ ሌላ ጦርነት ፍለጋ ነው ወይስ ምንድን ነው ብሎ ስለሚያስብ ይህንን ደግሞ የኦሮሞ መንግስት እየመራ ነው፣ ይሄማ ኦሮሞማ ይሄማ ምናምን የሚል አስተሳሰብ እንዳይዝ ኢሳያስ በጣም ጥሩ በሆነ ነገር ያው በጣም ጥሩ በሆነ ስድብ ውስጥ ሌላ እንትን ውስጥ ምናምን ሳይሆን የኦሮሞን ብሔር የሚወክል አይደለምም። እኔ እንደዛ ምናለሁ። አንድ ሁለት ሰዎች ምናልባት አሁን እንደዚህ ኦፒዲዮ ይመስለኛል እንዲህ የስጋ ነገር ነው ያደርገው። የስጋ ነገር ስለሆነ እንዲህ ይሄ እንደዚህ ነው እኛን እንደዚህ ብሎ ብሔር ላይ ምናምን አላለም። እኛን ያውም የኤርትራን ህዝብ አረጋጋ ኢሳያስ። ለምን ካልከኝ የኦሮሞ ህዝብ ላይ ጥላቻ እንዳያደርግ የኤርትራ ህዝብ
የኦሮሞን ብሔር ወክሎ እንደዚህ አይደለም። ይሄ ተልኮ የተሰጠው አዲስ አጀንዳ ይዞ የመጣ ሲስተም ነው። ትክክል ነው። ደግሞ የነ ኤሜሬት ከኋላ ጀርባ ግፊት እሱን ይዞ ነው የመጣው አብይ አህመድ እንጂ በደንብ አሳምሮ በደንብ ያውቋል። ስለሚያውቅ ይህንን ነገር ህዝቡ እንዲህ ሌላ ጥላቻ እንዳያመጣ ቢያንስ ህዝቡን አረጋግቷል። ለዚህ ሊመሰገን ይገባል። የኦሮሞም ህዝብ ደግሞ ሊያከብረው ራሱ ይገባል ማለት ነው። ባይዘዌ እኔ ያው እንደዛ ስል የመንግስት ደጋፊ ሆኜ አይደለሁም ቴዲዬ። ብዙ ጥያቄዎች አሉኝ። እኔ ብዙ አገሬ ውስጥ ብዙ ነገሮች አሉ። ግን እንደዚህ በባህር ላይ በምናምን ላይ ከመጣ ግን የኤርትራ ህዝብ እውነቱን ልንገር አንድ ነው። ኦፒዲዮ ምን አለ መሰለ አብይ አህመድ የኤርትራ ህዝብ አብይ አህመድን ይወዳል፣ ማንንም ይወዳል። አብይ አህመድ ሲመጣ እንዴት አቅፎ እንደተቀበለ እንዴት እዚህ ጉንጩ ላይ እንዴት ይስሙት እንደነበረ አይተሃል። ሰላም ወዳድ ስለሆነ ማለት ነው። ማንንም ይወዳል። አንድ ነገር ግን በዚህ አሁን መንግስትን ልቀይርል ብሎ ለሚመጣ ኃይል አብይ አህመድ ኢሳያስን አንስቶ ወይ ሌላ ምናምን ከ150% ልንገር ከኢሳያስ አፈወርቂ ጎን ጋር ነው የሚቆመው ህዝቡ። ቢረቅ ኢሳያስ ይርገጥ ነው። አንድ ነገር ትንሽ ኤግዛምፕል ልሰጥ እፈልጋለሁ። ኦፒዲዮ ባዳ ከሚመታኝ አባት ቤት ውስጥ አባት ሲቀጠቅጥ ወይም ደግሞ ከውጭ ሌላ ሰው ሲቀጠቅጥ አንድ አይደለም። አባት በጢፊ ሚምታ ምን ሚምታ ትቀበለዋለህ። ከውጭ መጥቶ የሚቀጠቅጥ ግን ባዳ ነው ብሎ ነው እንትን የሚለው ትንሽ ርቀት ስላለ ማለት ነው። ያን ያህል ርቀት ስላለ ደግሞ አብይ አህመድ ኢሳያስን አንስቶ ምናምን ከጭኮና ምናምን አብይ አህመድ መጥቶ ከየትኛውም ጭኮና የኤርትራን ህዝብ አላነሳም። ሰላም ስለመጣ የሆነ ነገር አስተንፈስን። ምንድነው ሰላም ጥሩ ነገር ስለሆነ እሱ እፎይታ ሰጥቶናል። አዎ እሱ ምርጥ ነገር ነው። ከዛ እንትን ግን ኤርትራ ላይ አምጥቶ የጨመረላት ነገር የለም። ኤርትራ ላይ አምጥቶ ምንም ያደረገላት ነገር የለም። በአንጻሩ ልንገር እንደው ወደ ስሜት እዛ ውስጥ መግባት አልፈልግም እንጂ ጀነራል ቀዩ ጀነራል በእናትህ ቴዲ ያግዘኝ ጀነራል አበባው ታደሰ ራሱ ፕራይም ሚኒስተር አብይ አህመድ በተወካዮች ምክር ቤት ኤርትራ ባትኖር ይሄኔ ምን ይፈጠር ነበር ብሎ ነበረ። ውለታ ውሎለታል ነው ምለው። እኔ ደግሞ ኦፒዲዮ ለአንተ ነው የምነግርህ። ያኔ ውለታ ባይውሉለት በ120 ኪሎ ሜትር በ140 ኪሎ ሜትር የቀረው የህወሓት ኃይል ይሄኔ አዲስ አበባ ገብቶ ምን ያደርግ እንደነበረ እሱን እንትን በል። ሌላው ደግሞ ይሄ በባህር በምናምን ይሄ ይገባኛል ግድ ነው የኛ ነው ምናምን ብለህ ታስባለህ። መጀመሪያ አዲስ አበባን የኛን ነው አንተ ቶ ይሄ ባህር አሁን ኤርትራ ስንት ኪሎ ሜትር ሄደ ነው? ኤርትራ እዛ አፋር ጠፈር ላይ ሄደ ነው። ስለዛ የምታስበው ያለው እዛች ላይ አዲስ አበባ የኛ ነው አዲስ አበባ እንደዚህ ነው እያልክ ስለ አዲስ አበባ ለማሟሟት እየጣርክ ስለ ባህር ደግሞ የኤርትራ ህዝብ እንዴት እንደሚሟሟት በዚሁ አጋጣሚ እንድታቅ ፈልጋለሁ ማለት ነው። ቀደም እንደነገርኩ በፍቅር በሰላም በነፃ ብዙ ስለምንጠቀም ነግሬያለሁ ቴዲዬ። ብዙ ነገር ስለምንጠቀም ህዝባችን ይጠቀማል። ብዙ ወደቦቻችን ይሰራሉ። ብዙ ነገር ህጋዊነትን አምኖ የኤርትራ ህዝብ ይሄ ምንም ጥያቄ የለውም ይቀበለዋል በፍቅር። አሁንም ለመጣው ጥያቄ ከኤርትራ የመጣ አይደለም ይሄ ጦርነት እንደዚህ ጦርነት ምን ምክንያት ተደርጎ ነው የኤርትራ መንግስት አሁን ስለ ጦርነት የሚያነሳው? ምን ምክንያት አለ? ሁለቱም አልተስማሙም። በዚህ በእንትኑ ስምምነት ላይ አልተስማሙም። አዎ ኢሳያስ አኮረፈ ይባላል ይመስለኛል። እኔ እሱ ውስጥ ነው ችግር ያለባቸው ነው የሚመስለው። ያንን ደግሞ የውስጣዊ ችግርን እንደገና ደግሞ አንፍረ የኢትዮጵያን ህዝብ ባህር አመጣልሃለሁ እያልክ ወደ ሌላ ነገር ትገፋለና ኢሳያስ ለተናገረውም ቅድም የኤርትራን ህዝብ አረጋግቶታል። ኦሮሞ ላይ መጥፎ አመለካከት እንዳናረግ ትግርኛው በትግርኛ ልልል ከፈለክ በትንሹ እዚህ ህጂ መጪ ዘሎ አጀንዳ ቴዲዬ አንድ ደቂቃ ጨምርልኝ። እዚህ ህጂ መጪ ዘሎ አጀንዳታት ናይ ባህር ዝበሃል ዘሎ ሕቶ ብካልእ ብደገ ዝመፀ ሓይልታት ብኡ ተደፊኡ ከምዚ ልኡኽ ገይሮም እዮም ንአብይ አህመድ እምበር ናይ ኦሮሞ ሕቶ እውን አይኮነን። ይህንን ያለው ይሄ ሲተረጎም የኦሮሞ ህዝብ ጥያቄ ይሄ በብሔር በምናምን አይደለም፣ ብሔር ውስጥ ግጭት ውስጥ እንዳይገባ ነው፣ የተለየ አመለካከት እንዳይኖረው ነው። ቴንክ ዩ ቴዲ ቴንክ ዩ። እንደዚህ
ኢትዮጵያ ውስጥ ላሉ ብሔርተኞች ልካቸው እንደዚህ በጨዋ ቋንቋ ስትነግርልኝ ደስ ይለኛል። የኛ ሀገር ብሔርተኞች ገና ይሄ መሬት የኔ ነው፣ ይሄ መሬት የኔ ነው፣ ከዚህ ውጣልኝ ግባልኝ እያልክ የራስን ወንድም ከክልል እያስወጣ የድንጋይ ዘመን ፖለቲካ እያራመድክ ይሄ ክልል የኔ ነው ከዚህ ውጭ እንዳትገባ እንዳትቆጣ እያልክ እንደገና ሰው ድንበር ሄደ ደግሞ ስለ ባህር በር ደግሞ ስታወራ እንደዚህ ይነግረዋል ማለት ነው። የድንጋይ ዘመን ፖለቲካ እያራመድክ ማለት ነው። አንድም ለመሻሻል እንኳን ምልክት እንኳን ሳታሳይ ማለት ነው። ኢትዮጵያውያን ከአንድ ቦታ ወደ አንድ ቦታ ሄደው በነፃነት መስራት የማይችሉበትን ስርዓት ዘርግተ ማለት ነው። እኔ ከምናገረው ቋንቋ ውጭ የሚናገር እንዳይጠቀም፣ እኔ ብቻ ልጠቀም፣ እኔ ብቻ ልብላ፣ እኔ ብቻ ስልጣን ሊያዝ እያልክ ማለት ነው። በደንብ ስሟቸው የሚናገሩትን። ይህን ካልኩኝ በኋላ ግን አሁን ዘመኑ አሁን ያለንበትን ዘመን አንደርስታንድ ማድረግ ያለብን ይመስለኛል። አሁን ዲፕሎማሲ አይደለም፣ አሁን ብሔርተኝነትን ስላጠነከርክ አይደለም። አሁን ያለንበት ዘመን ጉልበት ካለ ሰርቫይቭ የምታደርግበት ዘመን ላይ ነው ያለነው። the more powerful you are, the more likely you able to survive። ደካማ ከሆንክ አድቫንቴጅ ይወሰድባል። ምን ለማለት ፈልጌ ነው? የኢትዮጵያ መንግስት ከፈረጠመ በወታደር በቴክኖሎጂ ምንም ማድረግ አትችልም። የኤርትራ መንግስት በወታደር በጉልበት ከፈረጠመ የኢትዮጵያ ህዝብና መንግስት እጅ ከመስጠት ውጭ ምንም ማድረግ አትችልም። ይሄ አሁን በቃ ሹገር ኮት እያደረክ ቆንጆ ትንተና ምናምን መስጠት አይደለም። በቃ አሁን ያለንበት the world we are in ይሄ ነው። በቃ ሰርቫይቭ የምታደርገው ጠንካራ ከሆንክ ነው። ስለዚህ ኤርትራውያን በቁጥር ትንሽ ናቸው። ትላንት ነግሬያቸዋለሁ። እኔ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር በሆን ኢትዮጵያ ጠንካራ ላትሆን የምትችልበትን መንገድ ነው መመክረው። ኢትዮጵያ እዚህም እዛም እንዴት እሳት ሊነሳ እንደሚችል ነው መመክረው። በኦሮሞና በአማራ መካከል እንዴት ጸብ ልፈጠር እንደሚችል ነው መመክረው። በአማራ ፖለቲካ ውስጥ ገብቼ እንዴት ቋንቋቸው መደበላለቅ እንዳለብኝ ነው መመክረው። በትግራይና በአማራ መካከል እንዴት ጸብ መፍጠር እንዳለብኝ ነው መመክረው። ቢኮዝ ሰርቫይቭ ማድረግ አለብኝ። እኚህ ሰዎች አንድ ከሆኑ ፊታቸውን ወደ እኔ ሊያዞሩ እንደሚችሉ አውቃለሁ። የአብይ አህመድ ናሽናል ሴኩሪቲ አድቫይዘር ሆኜ በሾም ወይም እንደ አንድ ኢትዮጵያዊ አውቶማቲካሊ ለመክረው የምችለው ኤርትራ የምትባል ሀገር ዲስፋንክሽናል ረምፕ ስቴት አድርጋት ነው የምለው። ተሴት ኤርትራ ከዚህ በኋላ ኤርትራ ጋር የሚሾመውም የሚኖረውም የሚመረጠውን ፕሬዚዳንት በኢትዮጵያ መንግስት ፍቃድ ላይ የተመሰረተ እንዲሆን ማድረግ አለብህ ብዬ ነው የምመክረው። እንደ አንድ ኢትዮጵያዊ እንደ አንድ ኤርትራዊ የሚያደርጉት ይሄንን ነው። ያለህበት ዓለም አሁን ይሄ ያለበትን ዓለም የሚዋጅ ትንታኔ ነው የሚያስፈልገን። አሁን ባለው ነባራዊ ሁኔታ ይሄን ካለም በኋላ ከሁለቱ ጠንካራ ማን ነው? በተረፈ ከኛ ጎን እስራኤል ተሰልፋለች፣ ከኛ ጎን አሜሪካ ተሰልፋለች አይደለም። የሎቢስቶች ዘመን ነው። ዲፕሎማሲ ችት ያደርጋል። ዲፕሎማሲ የምትመካበት አይደለም። በማንኛውም ሰዓት ሊገለባበጥብ ይችላል። ስለዚህ ዓለም አሁን ያለችበት ሁኔታ ይሄ ግሬት ፓወር ፖለቲክስ ላይ ነው ያለ ነው። እንዳለመታደል ሆኖ የኛ ሀገር ፖለቲከኞች የብሔር ፖለቲካ ላይ ነው ያለ ነው። የድንጋይ ዘመን ፖለቲካ ነው እያራመድን ያለ ነው እንጂ እንደ ሀገር የምናስብበት ነበር። 130 ሚሊዮን አሁን እየመጣ ያለው ነገር ኤርትራውያን እያዩ ይመስለኛል። 130 ሚሊዮን ህዝብ ነው ያለው። ኢኮኖሚው እያደገ ነው። ቀጥሎ ኢትዮጵያውያን ምን ሊያስቡ እንደሚችሉ የምታውቁ ይመስለኛል። እናንተ የምታደርጉት ነገር ለእኔ ይገባኛል። ስለዚህ እያንዳንዱ ከመንግስት የሚነገረውን ንግግር ኤርትራውያን ሲሰሙት እንዴት ነው የሚሰሙት ነው ጥያቄው። እያንዳንዱ በኢትዮጵያ መንግስት የሚነገረውን ንግግር ለኤርትራውያን የህልውና ስጋት አድርገው ነው የሚወስዱት። ስለዚህ ኖ ኤርትራውያን ለእኛ መልካም አያስቡም ምናምን፣ ኢትዮጵያውያን ለእኛ መልካም አያስቡም ልትል አይገባም። አንድ ኢትዮጵያዊ የትኛውንም ኢትዮጵያዊ ብታናግረው የባህር በር እፈልጋለሁ ይላል። ሁለታችንም የአንዳችን እጣ ፈንታ ከአንዳችን ጋር የተሳሰረ ነው። እንዳልከው ሰጥቶ በመቀበል ቢሆን መልካም ነው። ያለንን ሰተን ያላችሁን ሰታችሁን ቢሆን መልካም ነው። ግን ይሄ እንዳይሆን ኢንተረስት ግሩፖች አሉ፣ የሻዕቢያ መንግስትንም የሚዘውሩ ምናልባትም የኢትዮጵያ መንግስትም የሚዘውሩ። አንዳንድ ጊዜ የምትዋጉት ጦርነት የእናንተ ብቻ ላይሆን ይችላል። ስለዚህ ይሄንን እንዳልከው ህዝብ ለህዝብ ተገናኝቶ ምሁራኖች ተገናኝተው መክረው ስንዋጋ የኖረን ህዝቦች ነን። ይሄው ጦርነት ማይሰለቸን ህዝቦች ነን። ምን እናድርግ? አንድ ጊዜ እንኳን የሚገጥሙንን ችግሮች በሰላማዊ መንገድ እንፍታ እንኳን ብለው የመከሩ ሰዓት ኦኬ፣ ያ መልካም ነው። ካልሆነ ግን
ዓለም ወደ ተጋረጠበት ወደ ሪያሊቲው ነው የምንሄደው ማለት ነው። ጉልበት ያለው ያሸንፋል። ከዚህ ውጭ ትንታኔ የለም። እሺ ቴንኪው ብሩኬ። እንደ ዞሮ ሲመጣ በመጨረሻ ለሁላችሁም ከዳኒ በኋላ ለሁላችሁም ሶስት ዙር ሰጣችሁና በ6 ደቂቃ እንደዚሁ እንዳማረብን እንሰነባበታለን። ዞሮ ሲመጣ እንገናኛለን። ዳኒ 7 ደቂቃ አለ አሁን። ባይዘወይ ቴዲ ምክር ግን የሰጠው ግን ሁለቱም ሀገራቶች በጣም ክፉ ነው። ሪያሊቲውን እኔ የሪያሊዝም ተማሪ ነኝ። ለዛ አሁን የኔ ምክር ቢሆን ኖሮ ለምሳሌ እኔ ምክር ለኢትዮጵያ ምን እንሰጣለን ለኤርትራ ብትለኝ ከሆነ ለኤርትራ መሰጣቸው ምክር በኢትዮጵያ ጉዳይ ውስጥ ገብታችሁ ፈትፍቱ ሳይሆን እንደ ትንሽ ሀገራችሁ በመሆናችሁ እንዳለ ትንሽ ሀገር ናት ኤርትራ። ኦፍኮርስ በቴክኖሎጂ በኢኮኖሚ ራሳችሁን ገንብታችሁ ጠንካራ ሀገር ፈጥራችሁ ልክ እስራኤል 360 ሚሊዮን አረብ ህዝብ እንደፈለገች እንዳያ እንደምትነዳው ማንንም መንዳት ይችላል ጡንቻ እስካለ ድረስ። ለኢትዮጵያ ደግሞ መመክረው ደግሞ ጠንካራ የውስጥ አንድነት ፈጥረ ከጠንካራ ጎረቤቶች ጋር ስትቀመጥ እንደ ግብፅ አይነቶች ሰፍሮ አይገቡብን ብዬ ነበር ተመክረው። ኤኒዌይስ ወደ ሀሳቤ ልግባ ማለት ነው። ወደ ሀሳቤ ስገባ ቴዲ በአጀንዳው ላይ ነው መወያየት የምፈልገው። ቴዲ በአጀንዳው ላይ ብንሄድ ይሻላል። ለምን በባህር ጉዳይ ላይ በደንብ ስለተወያየንበት መልሶ ድግግም ነው የሚሆነው። በዚህ አጋጣሚ እኔ ለወንድማችን ለገባው ለጨዋነቱ በጣም አመሰግነዋለሁ። አንድ ወጣት መሪውን ይመስላል ይባላል። አሁን አብይን አህመድን የሚመስለው እንግዲህ ተሳዳቢውን እንግዲህ የኤርትራን ፕሬዚደንት በምን ሁኔታ ወርዶ ሲሳደብ እንደነበረ እንግዲህ ህዝብ መሪውን ይመስላል። ዱርዬ መንግስት እንደ አብይ አህመድ ሲኖር ዱርዬ ደጋፊ ነው የሚመጣውና ጨዋ ደግሞ መሪ ሲኖር ደግሞ እንደ ኢሳያስ አፈወርቂ ጨዋ መሪን ጨዋ ደጋፊ ይመጣል። ወደ ሀሳቤ ልግባ። እንግዲህ ወደ ሀሳቤ ስገባ ወደ መጣው አጀንዳው ልግባ። ቀጥታ ቴዲ ማለት ነው። ወደ መጣው አጀንዳ ቀጥታ ስገባ ጦርነት ይቁም፣ ግፋ ያገዛዝ ይቁም ያሉት ማን ናቸው ነው? እኔ ፓራዶክስ ነው ያየሁት ቴዲ። ግፈኞች ግፋ ያገዛዝን ለማቆም መጥተዋል። እንደነ ኦነግና እንደ ህዋት አይነት ያሉት ግፈኞች በተለይ እኔ እንደ አማራም እንደ ኢትዮጵያን ህዝብ መከራ ውስጥና ድህነቱና ድቀቅ ውስጥ የከተቱት ቡድኖች መተው አብይ አህመድ የሚባለው ግፈኛ ይቆምልን። ፓራዶክስ እኮ አንዱ ግፈኛ ከአንዱ የማይሻል የብልጽግናው መንግስት በግፍ ከነዚህ የማይሻል አንዱ ግፈኛ አንዱ ለግፈኛ ለማስቆም ይፈልጋል። በዚህ መካከል ላይ ማነው ሰርጎ ገብ ካልክኝ አፋባ ነው። አሁን የዚህ ፐርሰናል ስልጄ ዘመነ ካሴ አይደለም የስሙላ ተቋም ቢሆንም በተቋም ደረጃ መጥተዋል። አሁን እዛ ጋር ዘመነ ካሴ ደግሞ አፋባ የአማራ ድርጅት ብሎ አፋድ አልመጣም ብሏል። ከዚህ ስብስብ ጋር ምንም የቤት ስራ የለኝም ብሎ ገለል አድርጎ ራሱ አሁን እንደ አማራ ነው የምጠይቀው ጥያቄ። እንደ አማራ ለአንድ ለአማራ ጉዳይ የሚያስብ ህዋትና ኦነግ ያላቸውን የፖለቲካ ሮድማፕ አስተካክለው ነው? ህዋትና ኦነግ በአማራ ህዝብ ላይ ያደረጉትን የዘር ጭፍጨፋ ወንጀል አምነው ተቀብለው ነው? ህዋትና ኦነግ የኦሮሞ ነፃ አውጪ ግንባር ነው፣ ኦሮሞን ሀገር ለመመስረት የሚሯሯጠው። ህዋት የትግራይ ነፃ አውጪ ግንባር ነው፣ ትግራይን ሀገር ለማድረግ ነው የሚሯሯጠው። የፖለቲካ ሮድማፓቸውን ሳያስተካክሉ የፖለቲካ አስተላለፋቸውን ሳያስተካክሉ ትናንት በነበሩበት መንገድ ላይ ጭንቅላታቸው ላይ 30-40 ዓመት የቆሙ ሰዎች ጋር አንድ ለአማራ ታገላለሁ የአማራ ነፃ አውጪ ነኝ የሚለው ምን ያደርጋል? ከኦነግና ከቲፒኤልኤፍ ጋር ነው። እንደው እንደ ታክቲካል ብትለው ከልደቱ አያሌው ጋር ይሻላል። ቢያንስ ልደቱ አያሌው ህገ መንግስት መቀየር አለብኝ ኢትዮጵያ በምትባለው ሀገር አምናለሁ ይላል። እኔ እስከማውቀው እስከገባኝ ድረስ አማራ የሚባለው ኃይል ታጣቂ ኃይል አማራ የሚባል ሀገር ለመመስረት አይደለም የሚታገለው። ልክ እንደ ኦነግና ልክ እንደ ህዋት አይደለም። ስለዚህ እነሱ ለትግራይ ሀገር ለሚመሰርቱት ኦነግ ለኦሮሞ ሀገር ለሚመሰርተው የአማራ ነፃ አውጪ ግንባር ነኝ የሚለው እዛ ጋ ድንጋይ ለማቀበል ነው ለትግራይ ዲፋክቶ ወይ ደግሞ ለኦሮሞ ዲፋክቶ ነው ጥያቄው። እንደ ኦነግና ህዋት ከብልጽግና ጋር በምን ይተናነሳሉ ነው? ምክንያቱም ያለው አገዛዝ የኢህአዴግ ስሪት ነው። ያለው አገዛዝ የስብሃት ነጋ ስሪት ነው። ስብሃት ነጋ አማራንና ኦርቶዶክስ ተዋህዶ ልክ አስገብተናታል ያለውን ሰውዬ እዛው ተቀምጦ ፊውዳሊስት እያለ አማራን እንግዲህ በአማራ እያለ መስደብ ስለማይችል አማራ የሚባለው በፊውዳሊስት ቀይሮ አማራ እያለ እርካንን እያወጣል። ምን አይነት የፖለቲካ ቤት ስራ ነው የምትሰራው? ህዋት እንደ ድርጅት በአብዛኛው ትግራይ ህዝብ ወጣት አክት ብሎ የተተፋ ድርጅት ነው። የትግራይ ህዝብ የተፋውን ነው እኛ ብድግ አድርገን የምናነሳ።
ኦነግ እያየነው ነው በኦሮሚያ ላይ ምን እየደረሰበት እንደሆነ። ስለዚህ አንዱ ትግራይን ለዛው ህዋቶች ህገ መንግስት ይከበርልን፣ የወልቃይትና የራያ ጥያቄ ይመለስልን የሚሉ ሰዎች አንዴ ስልክ እየገባብኝ ለምን እንደሚደውሉ እኮ ግራ ይገባኛል። የሚሉ ሰዎች እዚህ ጋር መጥተው ምን ይሉናል? የአማራ ነፃ አውጪ ነኝ ግንባር የሚለው ለአማራ ታገላለሁ የሚለው አካል መጥቶ ዘጋ ከኦነግ ጋርና ከህዋት ጋር ተቀምጦ ለአማራ መፍትሄ ያመጣሉ ይላል። ኤክስኪውዝ ሚ አሁን ፓራዶክስ አይሆንብኝ? ህዋትንና ኦነግን ትክክለኛ ድርጅቶች ናቸው ብዬ አብይን አህመድ ላይ ጣት መቀስተር ብቻ እንደው ምን ከምን ይተናነሳል? አብይ አህመድ ከህዋት ከኦነግ በምን ይተናነሳል? በመግደል ከሆነ አብይ አህመድም እየገደለ ነው፣ ኦነግም ገሏል፣ ህዋትም ገላለች። አንዱን ግፈኛ ለማስወገድ ብለ ከአንደኛው ግፈኛ ጋር እንደ አማራ ነፃ አውጪ ግንባር ስትለተብ ጥያቄ ምልክት እናመጣለን። ህዋት የሄደችበት የፖለቲካ ሮድማፕ አላስተካከለችም። በትናንትና ቆማቸው ላይ ያሉት ኦነግም ህዋትም ምንድነው እኛ ሚና ምንድነው እኛ ጨዋታ እዛ ውስጥ? ስለዚህ የመሪው ራሱ እዛ ጋር አፋባ የሚባለው ድርጅት በዘመነ ካሴ የሚመራው እዛ ጋር ገብቶ ራሱ መላተሙ ለእኛ ውርደት ነው። ምክንያቱም እኛ ለኢንተርናሽናል ኮሚኒቲ ለዲፕሎማቶቹ ምንለው ዛሬ ላለንበት ኢኮኖሚያዊና ፖለቲካዊ ቀውስ መሰረታዊ ተጠያቂዎች ብልጽግና፣ ኦህዴድ፣ ህዋት ነው የምንለው። ለኢንተርናሽናል ኮሚኒቲ ብልጽግና ጠላት ነው ብለን አይ ኦነግና ህዋትን ወዳጅ ነው ስንል እኮ ፓራዶክስ እኮ ነው የምንለው እኮ። ስለዚህ ዘመነ ካሴ እዛ ቦታ ሄዶ የተገኘው አፋባ የሚባሉ ድርጅቶች እነ አርበኛ ሀብቴም እነ ምሬ ወዳጆም እነ ደሳለኝም እነ ዘመነም እነ አስረሰም ምን ፖለቲካን የሰሩት እዛ ጋ ነው። ምን አለ ወንድማችን አቶ የተከበሩት አባታችን አቶ ኤርታቸው እንዳሉ ለብሔር ብሔረሰቡ ማንቃት ነው። የአማራ እኮ ማታገያ እኮ ወረቀቱ እኮ አፋድ እኮ ያወጣ እኮ ይበቃል እኮ። የአማራ ህዝብ እኮ በጠላትነት እኮ ኦሮሞን ወይ ትግሬን ፈርጆ እኮ የሚያደርገው ትግል እኮ የለም እኮ። የኢትዮጵያ ህዝብ እኮ የአማራን እኮ ኮዝ እኮ ያውቃል እኮ። ቅድም ሶራ እንኳን ከጠየቀው የብልጽግና ደጋፊ ነው። በኮዙ ላይ እኮ ምንም ጥያቄ የለንም እናውቃለን ብሏል። በአስተላለፉ ላይ ነው ችግር ያለብኝ ብሏል። እዚህ ኮዙን ያውቃል የአማራ ህዝብ። የአማራ ህዝብ የሚታገለው የኦሮሞን ህዝብን አይደለም። የአማራ ህዝብ የሚታገለው የትግራይ ህዝብን አይደለም። የአማራ ህዝብ የሚታገለው ስርዓትና ቡድኖችን ነው። ስለዚህ ከኦነግ ጋርና ከህዋት ጋር ተቀምጠ ለኢትዮጵያ ህዝብ ታስተላልፍለት መልእክት ምንድን ነው? እነዚህ ትግራይ እንደ ሀገር እንድትሆንና ኦነግ የሚባለው የኦሮሚያ ስርዓት እንዲሆን እኔም ድንጋይ ያቀብላሉ ስትል ለኢትዮጵያ ህዝብ ጠላት ነው የምትሆን እንጂ ወዳጅ አትሆንም። ለምን? የኢትዮጵያ ህዝብ በሰፊው አንድ ደቂቃ ጠቅልለዋለሁ። የኢትዮጵያ ህዝብ በሰፊው የሚያስበው ምንድን ነው? ኦነግና የሚባሉ ቲፒኤልኤፍ ላለፉት 30 እና 40 ዓመታት የኢትዮጵያ ጦስ ናቸው። ከነሱ ጋር ስትታይ ትደመራለህ እንጂ አትቀንስም። በሁለተኛ ዙር በደንብ መጣበታለሁ። ቴዲያ አመሰግናለሁ። ለማስተካከል ያህል እኔ የኦነግ ደጋፊዎች ዋና ዋናዎቹንም ኢንተርቪው አድርጌያቸዋለሁ። ማኒፌስቶቸው ላይም አለ። ምናልባት እንደዛ የማለት መብት ግን የተጠበቀ ነው። የመገንጠል ጥያቄ ግን በማኒፌስቶቸው የለም። ግን ካርታ ይዞ የሚዞሩ ታዲያ ምንድን ነው? እሱ መብት ነው። ጀስት ለእንትን ለጀነራል እንትን ነው መብት አይደለም። የኦሮሞ እኮ ነፃ አውጪ ግንባር እኮ ነው የሚለው እኮ አልኩ እኮ። አንተ ማኒፌስቶቸው ላይ እንደዛ የሚል የለም ያልኩ እንጂ ለምን ይሄን ተናገርክ አይደለም። አንተ ያልከሽ እንጂ የከለከልኩ አይደለም። እሺ አመሰግናለሁ። እንደማለ እሺ ቴንክ ዩ ዳኒ። ኦኬ እኔ እንደ አንድ ነገሮችን በገለልተኛ ለማየት እንደሚሞክር ሰው ነገሮችን በገለልተኛ ለማየት ሞክራለሁ ስል ግን ገፍተኝ የሀገሬ ጉዳይ ላይ ከመጣ ኢትዮጵያ ይሆንብሃል። ምንም ጥያቄ የለውም። የሀገሬ ጉዳይ ነው። ነገሮች እዛ ደረጃ እስኪደርሱ ግን በተቻለ መጠን በዚህም በዛም ለማየት ሙከራ አድርጋለሁ። የመጨረሻዊ ቁርጥ ቀን ግን ሲመጣ ኤርትራና ኢትዮጵያ ቢዋጉ የኢትዮጵያን መከላከያ ሰራዊት እስከ መቀላቀል ድረስ ይችላል። ጀስት ሀገሬ ናት። ግን ይሄ ከመሆኑ በፊት አንድም ኤርትራዊ የቱንም ያህል ሚዛና የሆኑ ቢተነትንልህ የቁርጡ ቀን ሲመጣ ለምሳሌ ብሩክ ከሻዕቢያ ወታደር ጋር ይሰለፍብሃል። ትክክል ነው። ግን እንደ አንድ አሁን ለጊዜው ነገሮች ምንም ባልሆኑበት ሁኔታ ላይ ለጊዜው ነገሮችን አሁን ይሄ የምታየው ትውልድ የመዋጋት ከመዋጋት ውጭ ነገሮችን በሰላማዊ መንገድና በንግግር መፍታት የተሳነን ትውልዶች ነን። አሁን ከሞላ ጎደል እና ተነጋግረው
ሊቃኖቻችን ተነጋግረው በኤርትራና በኢትዮጵያ መካከል ይሄ እኮ የፋኖም ጉዳይ ነው፣ የኦነግም ጉዳይ ነው፣ የሁሉም ጉዳይ ነው። ለምሳሌ ፋኖ ነገ 4 ኪሎ ቢገባ የባህር በር ጉዳይ ያስፈልጋል። ኦነግ ስልጣን ብትይዝ የባህር በር ጉዳይ ህዝቡ ይጠይቃል። ይሄ እናንተ የቤት ስራ ነው። ስለዚህ ይሄ ከሆነ እውነታው ኤርትራና ኢትዮጵያ በጋራ ተጠቃሚ ሊሆኑ የሚችሉበት ነገር እኔ ብዙ ነገር ነው የሚታየው። ዛሬ በኤርትራም በኢትዮጵያም በኩል ወገኖቻችን አንተ እዚህ ዩሮፕ ነው ያለው ወይ አሜሪካ ነው ያለው፣ በኤርትራም ኤርትራውያንም ኢትዮጵያውያንም ባህር ላይ ሲሞቱ እንደ አንድ ሀገር ደሃ ሀገር ዜጎች ናቸው ውሃው የሚበላቸው። ቢኮዝ ያንተ እውቀት ያነሰው ትንታኔ የእጅ ስራ ውጤቶች ሆነው ማለት ነው ወገኖቻችን እየሞቱ ያሉት። ወርቃማ እድል እያለን ማለት ነው። ኢትዮጵያና ኤርትራውያን እኛ በጋራ ብንሰራ አንዳችንም ስደተኛ ሁሉ አንሆንም፣ ያለንን ሀብት ቢገባን ማለት ነው። ሌሎችም ወደዛው አካባቢ ከፈለጉ መጥተው እንዲሰሩ ማድረግ የምንችል ሰዎች ውስን በቁጥር 20 የማይሞሉ ሰዎች ስላዳፈኑብን ግራ ገብቶን የኛም ስደተኛ ሆነናል። ከዚህ በኋላ ያለው ዜጋ እንዴት መኖር አለበት ብለን በቀናነት ካሰብን የመጀመሪያው በኢትዮጵያ በኩል የሚደረጉ ትንታኔዎች ኤርትራን ባከበረ መንገድ መሆን መቻል አለበት ብዬ አስባለሁ። በመንግስትም በኩል የሚሰጡ ትንታኔዎች ሀገር ናቸው። ከትላንት ወዲያ ግልጽ በሆነ መንገድ መሪዎቻችን ላንድ ሎክድ አድርገውናል። በጣም በስተት ማለት ነው። በስተት ሳይሆን አንዳንድ ጊዜ በድንቁርናም ጭምር ማለት ነው። ኦኬ አሁን ሀገር ናቸው። 2 የባህር በር አላቸው። ምጽዋ አለ፣ አሰብ አላቸው። እኛ የባህር በር የለንም። እውነታው ይሄ ነው። ይሄን እውነታ እንዴት ነው ልንጋፈጥ የምንችለው? እንዴት ነው ሶሉሽን ልናመጣ የምንችለው? ምናልባትም ከዚህ ቀደም የነበረው ነገር ሪቫይዝ ማድረግ ይቻል ይሆናል። ይህን ይቀበሉት አላይቀበሉትም አላውቅም። ኤርትራን በኮንፌዴሬሽን ከኢትዮጵያ ጋር እንዳርገን ኤርትራ ኮምፕሊትሊ አውቶኖመስ ሀገር ሆና ቋንቋዎቿ በሀገሯ የሚነገሩ ቋንቋዎች አረብኛም ሆነ ትግረኛ እንዲናገሩ ፈቅደላቸው በተፈሪ መኮንን ጊዜ ዲዞልቭ እንዳደረግከው ሳይሆን ፉሊ አውቶኖመስ ሀገር ሆና ከኢትዮጵያ ጋር በሚያዋስናት ነገር ላይ የተመካከረች የምትሰራ የጋራ ብልጽግና ኮመንዌልዝ ሀገሮች ወደዛ ሊመጡ ይችላሉ። አዶኑ አላውቅም። ይህንንም እንደ ሀሳብ ግን ታቀርብላቸዋል። ኦኬ ቅድም አሁን የመንግስት ሰዎች ሲናገሩ የሰማነው ነገር አለ። እኛ አየር መንገዱ ትርፋማ ነው፣ አየር መንገዱን የትርፍ ተጋሪ ብናደርጋቸው እነሱ የአሰብን ጉዳይ ሊሰጡን ይችላሉ። ይህን ታቀርብላቸዋል። ለጅቡቲ $2 ቢሊዮን ነው የምንሰጠው፣ ለእናንተ ደግሞ $1.5 ቢሊዮን እንስጣችሁ እንክፈላችሁ። ይህንንም ታቀርብላቸዋል። እነዚህ ሁሉ አማራጮች አቅርበ ስትጨርስ ነው እምቢ ካሉ ወደ ጉልበት የምትሄደው አይደል እንዴ? ቢኮዝ የባህር በር የምንፈልገው እንደ አንድ ሀገር የባህር በር የሚያስፈልጋት ሸቀጥ ለማስገባትና ለማስወጣት አይደለም። ሸቀጡ በየትም ይገባል። አሁን እንደውም ምስጋና ለቻይና ይሁንና ይሄ ቤልት ኤንድ ሮድ ኢኒሺቲቭ የሚባለው $3 ትሪሊዮን ፕሮጀክት ከተጠናቀቀ ወደ ወተር አትፈልግም። ጀስት በባቡር ትራንስፖርት ይደረግላል ሁሉም ነገር። ዓለምን እያገናኘችልን ነው ቻይና። ባህር የሚያስፈልግ የናሽናል ሴኩሪቲ ጉዳይ ነው። ሸቀጥ ለማስገባት ለማስወጣት ጉዳይ አይደለም። ምክንያቱም እዛ አካባቢ በውሃ አካባቢ ላይ ምን እንደሚካሄድ ካላወቅ እየመጡ ይሰልሉሃል ማለት ነው። ወይም ደግሞ የባህር አክሰስ ያላቸው ሀገሮች በማንኛውም ሰዓት እየመጡ አድቫንቴጅ ይወስዱብሃል ማለት ነው። ስለዚህ የባህር በር በጣም ብዙ ጥቅም አለው እንጂ ይሄ ሸቀጥ ከቻይና ለማስገባት ወይ ለማስወጣት ብቻ አይደለም ለማለት ፈልጌ ነው። እንደ አንድ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ትል ወይም ደግሞ ትንሽዬ ሰው የኔ ሀሳብ ይሄ ነው። በዚህ ጉዳይ ላይ ግን ተነጋግረህ አቅርበህላቸዋል። ኤርትራውያን ምን አሉ? ወይ ዝም ብለህ ከእንግልፍ ካልጋ ተነስተህ በጉልበት ወስዳቸዋለሁ ድሮን እናንተን ስላለን ደፍጥጬ እንትንላቸዋለሁ ካልክ ይሄ አንደኛ አካሄዱም ትክክል አይሆንም። አላስፈላጊ የሆነ ደም መፋሰስ ውስጥ ይከተላል። ግን የቀረበላቸው ኦፊሻል የቀረበላቸው ጥያቄ ካለ ለነሱ ይሄን አቀርበናል፣ ይሄን አልተቀበሉም። ኦኬ ይሄን አቀረብክ፣ ኦኬ ሌላኛው አማራጭ ምን አቀረብክላቸው? አሁን በተደጋጋሚ እንግዲህ ስማቸው ኤርትራውያን የሻዕቢያ ደጋፊዎች ከመንግስት የቀረበልን ምንም አይነት ኦፊሻል ጥያቄ የለም። ጠዋት ተነሱ በቃ የባህር በር ያስፈልገናል እያሉ ነው። አሁን በሌላ አባባል አንድ የሻዕቢያ ደጋፊ መጥቶ ጠዋት ከእንቅልፉ ተነስቶ ኢትዮጵያ አየር መንገድ የትርፍ ተጋሪ መሆን ፈልጋለሁ ቢልህ ምንድን ነው የምትለው? የባህር በር አልሰጥም የኢትዮጵያ አየር መንገድ የኔ ነው ቢልህ ዝም አትልም አይደል? ልክ እንደዛ ነው እየሆነብን ያለው ነው እያሉ ያሉት እና ለዚህ አጥጋቢ ምላሽ ያስፈልጋል የሚል እምነት አለኝ። እንዋጋ ከዛ መንፈስ ወጥተህ ማለት ነው።
ከዘመነ ኦሪት ጀምሮ ስትዋጋ ኖረሃል ማይ ፍሬንድ። የመጨረሻ ከድህነት ወለል በታች የምትኖር ሀገር ነን። ሁላችንም ኤርትራውያንም ኢትዮጵያውያንም የአመዳም ሀገር ልጆች ነን። ይሄ ሀቅ ነው። የመጨረሻ ድሃዎች ነን። አሁን ነጮች የሚያፍሩብን ማለት የመጨረሻ የዓለም የመጨረሻ ተራ ከድህነት ወለል በታች የምንኖር እንደ ህዝብ አሳፋሪ ነን። በግለሰብ ደረጃ አላልኩም። አንዳንዱ ናይት ክለብ ብር የሚረጭ ሊኖር ይችላል። ግን እንደ ሀገር ስንመዘን የመናጤ ሀገር ልጆች ነን። ስለዚህ የመናጤ ሀገር ልጆች ከሆነን እኛ መዋጋት ሳይሆን የሚያምርብን በመነጋገር በመስራት ነው ብዬ ነው ማስበውና እንደዛ የቀረቡ ሀሳቦች ካሉ እሱንም የነካካችሁ ትሄዳላችሁ። ወደ ኦፒዲዮ ፕላስ አባው እንሄዳለን። አለ ወንድሜ አለ ቴዲ አለ ወንድሜ ቅድም ሲያነሳ መጀመሪያ ልጅ ተቀበለናል ብለዋል። ተቀበላችሁ በኋላ እንዴት እንደተጣላችሁ ነው እኛ ግራ ያገባ ነው። ኢሳያስ ኢትዮጵያ መንግስት ጋር ያኮረፈው ለምን ቲፒኤልኤፍ ጋር ታረቀ ነው። መጀመሪያም ሰላም ፈላጊ ሆናችሁ ሰላም ፈላጊ ብላ የወደድክ ሰው ወደ ትርቅ ሲሄድ እንዴት አንተ ማክሮፎች ጀመርክ? አንተ ምን አጣ ከዛ በኋላ ማለት ነው። አንተ እነ ስዩም መስፍን ስትገል እነ አባይ ፀሐዬ ስትገል ሰላም ፈላጊ እነሱ ጋር ስታረቅ፣ አንተ ግን ትላንትና ያንተ ንብረት ኢትዮጵያ ውስጥ ያለው ንብረት እየዘረፈ ቲፒኤልኤፍ አምና አንተ ነፃ አውጪ የሆነ መንግስት የኢትዮጵያ መንግስት ህዝቡ አይወክልም ስትለኝ ምን ማለት ነው? ሽማግሌ ለስንት ዓመት የኤርትራ ወጣት ከሀገር ያሰደደ እየወደድክ ያ ሽማግሌ ራሱ ከጉድጓድ ያወጣ ዶክተር አብይ በኢትዮጵያ መንግስት ሰላም ፈላጊ አይደለም አልክ። የተጣላችሁ ምክንያት ለምን ታረቃችሁ? ሰላሙ ስላመጣ ነው ቲፒኤልኤፍ ጋር ማለት ነው። የእናንተ ፍላጎት ቲፒኤልኤፍ የሚባለው ማጥፋት አለብን እንጂ እንዴት ይኖራሉ ነው። እናንተ እኮ እያዋጋችሁ የነበረ እኮ ትግራይ ህዝብ ነው እንጂ እኮ ቲፒኤልኤፍ አይደለም እኮ። ትግራይ ሴት እኮ ነው እየደፈራችሁ ያለው እኮ። ትግራይ ሁላ ቲፒኤልኤፍ ነው ብለው እኮ የትግራይ ህዝብ ላይ እኮ ነው። የትግራይ ህዝብ እኮ ሁሉ ቲፒኤልኤፍ አይደለም እኮ። ትግራይ ሆኖ ትግራይ ውስጥ እየኖረ ቀብር ያጣ ሙስሊሞች አለ እኮ አክሱም ላይ። ይሄ እኮ ነው አንተ መጣ የደፈርክ እኮ ቲፒኤልኤፍ ብለህ ማለት ነው። አንተ እኮ ቲፒኤልኤፍ ቢተወጋ እኮ ችግር የለም እኮ። አሁን ትናንትና የዘረፈ ቲፒኤልኤፍ ጋር እንዴት እኛ እኮ እኔ እኮ እየነገርኩ ያለው እኮ ቲፒኤልኤፍ የኤርትራ ንብረት የግለሰብ ንብረት የተዘረፈ መመለስ አለበት ብዬ እኮ ነው የምናምነው እኮ። ለምን ለኢትዮጵያ ህዝብ አይጠቅምማ ይሄ። አንተ ግን ቲፒኤልኤፍ ነው እንጂ ጋብዛቸው ነው የገቡት። ማን የጋበዛቸው? ማን ጋበዛ? ድንባሩ ከመንግስት ጋር ሲሆን ካለፉብን እኔ ላይ ይደርስብኛል ብሎ የራሱ ፈርቶ ነው እንጂ የገባው ለአብይ ለማገዝ ወይም ኢትዮጵያ መንግስት ለማርዳት አይደለም። ራሱ ቲፒኤልኤፍ ስለማይወድ ጥላቱም ስለሆኑ ለዛ ነው ገባ እንጂ እንደ አንተ አንድ መንግስት ሌላ መንግስት ለእርዳታ ለማድረግ ያውላ መሳውነት አይከፍልም። እና ግን አሁን አንተ የምትደግፈው መንግስት የኤርትራ መንግስት ስላደረገልን እገዛና ትብብር እናመሰግናለን ብሎ ነው። እንደነሱ ባይሆን ኖሮ የደረሰብን መከራ የሰሜን ዕዝ ሲመታ አቅፎ ደግፎ የተቀበላቸው ልብስ ያለበሳቸው የኤርትራ መንግስት ነው። በአደጋ ጊዜ በመከራ ጊዜ መሸሸጊያ የሆነ ብሎ ኦፊሻሊ አመስግኗል እኮ ኢትዮጵያ መንግስት። አሁን ነገሮች ሲቀየሩ ደግሞ ጋብዛ ያስገባውን ኃይል ደግሞ እንደገና በለስ ፊቷን አዞረች ብለህ ደግሞ ድጋሚ ቴዲ ፊቱ አዞራ አላልኩም እኔ። ኢትዮጵያ መንግስት አሁንም ሰላም ፈላጊ ነው። እነኚህ ሽማግሌ ከቲፒኤልኤፍ ጋር የኢትዮጵያ ድንበር ሳይሆን ኢትዮጵያ ውስጥ እንደፈለገ ነገር እያደረገ ነው። አሁን ኤርትራ አንድ ሀገር ከሆነች የኢትዮጵያ ድንበር መግባት የለብን። ለምን ፌዴራል መንግስት አይደለም? ከፌዴራል መንግስት እውቅና ውጭ ኢትዮጵያ ውስጥ የፈለገ ሸር እየሰራ ኢትዮጵያ መንግስት ጦርነት ፈላጊ ይላል። እኔ እኮ ወንድሜ ቅድም ዳኒ ሲያነሳብኝ እኮ ሼም ያዘኝ እኮ። አብይ የኤርትራ ድንበር የሚገባ ከሆነ እኛ እኮ ለምን እንደዛ ታደርጋለህ ብለህ እኮ መቃወም እንችላለን እኮ። ይሄ እኮ ወንድሜ አሁን ቲፒኤልኤፍ እኮ ነው እያልኩ ያለው እኮ ለዛ እኮ ነው። ለምን መሰለህ መለሳ ሲኖር ጊዜ ማለት ነው ኦሮሞ ሁሉ ኦነግ ነው ብሎ ኦፒዲዮ ሲገል የነበረ ነው። ፋኖ የሚባለው ድርጅት ትግሬ ሁሉ ቲፒኤልኤፍ ነው ብሎ የትግራይ ህዝብ ሲገሉ የነበሩ እኮ ናቸው። እነሱ ጋር ተስማምቶ አሁን እሱ
ይሄ ልጅ ሼማይዝም ኦሮሞ እኮ በገዳ ሲስተም እኮ ነው የሚያደርገው። አብይ እኮ ሁልጊዜ ሰላም እያለ አንተ ድንበር እየገባ እንደፈለግ ኢትዮጵያ ውስጥ እያደረግ ኢትዮጵያ ውስጥ አዲስ አበባ ውስጥ ዛሬ ያንተ ወንድም እየኖረ አንድ ቀን የተወሰደበት እርምጃ የለም። ኢሳያስ እኮ ኢትዮጵያ ድንበር ሳይሆን ቲፒኤልኤፍ ኢትዮጵያ ለማጥፋት የሚያስቡ ጋር ሆኖ እኮ ኢትዮጵያ ውስጥ እንደፈለገ እየኖረ እኮ ነው። አንድ ሀገር ውስጥ ግን አገር እስከሆንክ ድረስ ኢትዮጵያ ውስጥ መግባት አልነበረም። ከገባ ግን እርምጃ መውሰድ አለበት ነበር። መንግስት አልወሰደም። እሺ ይሄን እንለፍና ይሄን ብዙ እዚህ ላይ ማወር ማፍለግም ብዙ ኦነግ ብሎ ቅድም ወንድሜ ያነሳው ሰዓቱም ስላልበቃኝ ማለት ነው። ዳኒ ኦነጎች እንደዛ አድርጉን አለ። ኦነግ እኮ ብልጽግና ጋር ሆኖ 4 ኪሎ እኮ ነው አሉ 1976 የኦነግ ኃላፊ የሆነ ዲማ ነገ ዛሬ ፊንፊኔ ነው እንጂ ጫካ የነበረ ኦነግ አሁን ትግረኛ ተናጋሪ ናቸው። ይሄ ትግሬ ተላላኪ ትግሬ ናቸው እንዳለ እዚህ ላይ ፕሮሞሽን የሚያደርጉም አጫሉ እንደሳ ፎቶ የበጥ ምናምን ፎቶ እያደረጉ የሚታገሉት ትግሬ ናቸው፣ ቲበለፎች ናቸው እንጂ ማለት ነው ኦሮሞ አይደለም። ኦነጎች ሁሉ ትግሬ ተወላጆች ናቸው ያልከው ብሔር ተወላጆች? አዎ እንዳለ ሙሉ በሙሉ ማለት አብዛኞቹ ኦሮሞ እኮ ማለት ቴዲ አብዛኞቹ ኦሮሞ ማለት አብዛኞቹ የትግራይ ብሔር ተወላጆች ናቸው ያልከው? ትግሬው ናቸው። ቲፒኤልኤፎች እንዳው ትግሬ ብቻ ሳይሆን ቲፒኤልኤፍ ናቸው እኮ ነው ከነ ምስክር እኮ ነው እነ ዋናው ፊኮ ነው። ኦሮሞኛ ትላንትና የማይሰሙ ዛሬ በኦሮሞኛ የፌዴራል ቋንቋ ለማድረግ የሚታገሉት ማለት ነው። እኔ የመጣሁበት አካባቢ እኔ አዲስ አበባ ስለመጣ ነው ይሄ ቋንቋ እንደዚህ እየሰባበርኩ የምናወራው ማለት አንድ ኦሮሞኛ የሚወራስ አማርኛ የሚወራስ ሰው የለም። ትግርኛ መናገር ተውና ማለት ነው። የትኛው ኦሮሞ ነው ትክክለኛ ኦነግ የለም ማለት ቋንቋ የምትችለው? የምትናገረው ነገር ትክክል ነው እኮ የምትናገረው ነገር የሚናገረው ነገር ትክክል ነው። ድምፅ ምን ላስደምጣችሁ ይችላሉ እውነት ለመናገር። ስለዚህ አሁን ትክክለኛ የኦነግ ደጋፊዎች የሉም። የኦነግ ትግል ተጠልፈዋል ነው የምትለው? የኦነግ ትግል እኮ ማለት ነው ኤርትራ ውስጥ የነበሩት ጊዜ እነ ዳዊት ኢብሳ ምናምን ከቲፒኤልኤፍ ጋር በውስጥ ኦፒዲዮ ለማስደከም ሁለተኛ ኦፒዲዮ ሆኖ ለመስራት እየተሞከሩ ነበር። እንደዛ ነበር እኮ። ከዛ በኋላ የመጀመሪያ ኦነጎች እኮ ኦነግ እኮ 1973 1969 1976 እኮ ነው ኦነግ 3 እኮ ነው የተመሰረቱ የነ ጃራ አባገዳ 69 ላይ ማለት ነው። ጃራ አባገዳ እንደሚታወቀው ወንድሜ ኢሳያስ የሚያውቅ ሆና ፍልስጤም ውስጥ ኢሳያስ ጋር ሰልጠና የወሰዱት ናቸው 36 ሰዎች ኦሮሞ ነኝ ብሎ መጀመሪያ ያወጡት ማለት ነው። ከኢሳያስ ጋር ሻቢያ ጋር አንድ ነው የነበሩት ማለት ነው። እና አሁን ያሁኑ አባ ወቦ የሚባለው የኦሮሞ ሰው የትግሬ ናቸው እንዳለ ትግሬኛ ተናጋሪ ነው። እነኚህ እኮ ወለጋ ላይ ወሎዬ እያፈናቀላ እዚህ ደብረ ብርሃን መጥቶ ወሎዬ ያፈናቅላል ወሎ ላይ ማለት ነው። ይሄ እኮ ትግሬ እኮ ነው። በቃ ትግሬ ላይ ጦርነት የተከፈተ ጊዜ እሱ ወለጋ ሄዶ ወሎ ያፈናቅላል ማለት ነው። ኦሮሞ ነው እንዴት ወሎ ያፈናቅላል ብለህ በዛ ሰዓት ወሎ ላይ መርሳ አካባቢ የነበረ ጦርነት ታውቃላችሁ። እዚህ ትግሬ ስለተነካ እዛ ሄዶ ወሎ ላይ በዚህ ያለው ጥላቻ ማለት እዛ ሄዶ እርምጃ ይወስዳል ማለት ነው። እና ወንድሜ አሁን ኦነግ አንተ የምትለው ኦነግ ወንጀል ሰርቶ አያውቅም። አባወቦ የሚባለው ኦነግ አይደለም ሲጀመር አባወቦ ነው ሲሙ ራሱ ማለት አባው ማለት የሆነ ድርጅት ነው። ድርጅት ግን የሚያገልግለው የተማረ ሰው ነው። አባወቦ የሚባለው ጫካ ነኝ ያለው ትግሉም ጫካ ላይ ያለው እኔ መሪ ምን ነኝ ይላል። የድሮ ነገሮች እኮ እነ ዳዊት ኢብሳ እና ምንድነው እነ ሌንጮ ለታ እነ ዲማ ነገው እና ሌንጮ ባቲ ዛሬ ብልጽግና ናቸው እኮ ከኦፒዲዮ ጋር አንድ ላይ ተቀላቅሎ የኔ ስሜ ውስጥ ኦፒዲዮ ሲደመር አባው ይላል እኮ 4 ኪሎ እኮ ነው ያለው። ያው ነው ይሄ ያው ነው ወንጀል ሰርቷል ካልክ ቲፒኤልኤፍ የሰራ ወንጀል የነሱ ስም ሲያጠፋ የነበረ ነው እንጂ ቅዱስ ናቸው ብዬ ነው የምናምነው። በኋላ ሰዓት ከደረሰኝ እድል ካገኘ አወራለሁ። ዞሮ ይመጣል። አይ የሚናገረው ንግግር አማርኛ አቀላጥፎ ስላልተናገረ ስሜን ስላነሳው 1 ደቂቃ ሰጠኛል። ቀርቷል። ስም ቀርቷል። እሱ ኦኬ ስማ መጠራራት አለብን። የሚናገረው ነገር እውነቱን ነው የሚናገረው ነገር ምናልባት በጽድት ባለ አማርኛ ስላልገለጸ እንዳይሆን እንጂ መስሏችሁ እንዳይሆን እንጂ የሚናገረው ነገር ትክክለኛ ነገር ነው የሚናገረው። ማስረጃ አቅርበ ብትሉት ሊያቀርብ የሚችልበትም እኔም አቀርበ ብትሉ ሊያቀርብ የሚችልበትን ነገር ነው የሚናገረው። ስለዚህ እንደ ቀላል አትዩት ለማለት ያህል ነው። እሺ ከኦፒዲዮ ቀጥሎ ወደ ይርታቸው አማራ እንሄዳለን። ይርታቸው 6 ደቂቃ አለው እንደሚል እንትን እስኪ ማስረጃውን አቅርብልን። ትግሬ እንደሆነ ኦሮሞዎች እንትና አኪላ ስጠው ተመልሼ እመጣለሁ ፕሊዝ። እሺ ያንተ ተራ ሲደርስ አስደምጣለሁ። ፋይል ላውጣና